አባቷን ያስጨነቀው የአሴር ጉዳይ እንግዲህ ፍጻሜውን ያገኛል ዛሬ፣ ወይንም የአሴር ወይንም የጆሮ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ፣ እግዚአብሔር ይባረክ። እንግዲህ ዛሬ ክፍል 27 ይለቀቃል። ኖላዊ በቀደም ዕለት እንግዲህ አሲርን ሀኒቾ አስታውሰው ነበረና ልጅቷ አሲ መዝገቡ ስትላት ፍቅር መዝገቡ ስትላት መዝገቡ ማን እንደሆነ አላወቀችም ነበር። ከዛን መዝገቡን የት ነው ማቆብ ብላ ከዛን የምታውቅበትን አስታውሳ ከዛን እንግዲህ ለፍቅር ደውላላት ልታገኛት እንደምትፈልግ ነገረቻት። ከዛም እንግዲህ ወይዘሮ ሜላት ደግሞ ከሰላም ጋር ከልጆቿ ጋር ወደ አዋሳ ወይም ደግሞ ሶዶሪ እንሂድ ከከተማ ወጣን ብለን እንዝናና ብላ እንግዲህ ምናሴን ስትጠይቀው ምናሴ እኔ አልፈልግም፣ አንቺና ሰላም ያላችሁበት ነገር በጣም ደስ እያለኝ ነው ማዬ፣ ስለዚህ እኔ ማላችሁ ጣልቃ አልገባም፣ ስለዚህ ብቻችሁን ሄዳችሁ ተዝናኑ፣ እኔ እዚህ ከትንሿ እህቴ ጋር ከሀኒቾ ጋር ሆናለሁ ብሎ እንግዲህ እናትየውን አሳምኗት ምናሴ እንግዲህ ቀርቷል። ሀኒቾዬ ከዛን እንግዲህ በጠዋት ስትመጣ ወይዘሮ ሜላት የለችም። ለምናሴ ቁርስ አቅርባለት ከዛን ቁርስ እየበላ ስልክ ተደወለላት። እሷ አጠገብ ቁጭ ብላ ከዛን ስልኩ ስታነሳ ፍቅር ናት። ፍቅር ከዛን እንገናኝ ተባብሎ ነበረ። ከዛም በኋላ ምናሴ ሜላ ማናት ሀኒቾ ወይዘሮ ሜላት ቤት ያለች መስሏት ነበር። ከዛም በኋላ ምን ሆነሽ ነው ምናምን ብሎ ሲጠይቃት እንደዚህ የሆነ ቦታ የሆነ ማገኘው ሰው ነበረ፣ ግን እትዬ ከመጡ ይቆጡኛል ምናምን ስትል አይ እናቴ እኮ ሄዳለች ከሰላም ጋር ሊዝናኑ፣ ስለዚህ መሄድ ትችያለሽ፣ እኔም ዛሬ ትምህርት የለኝም፣ ስለዚህ አብሬሽ ቤት ደስ ይለኛል ካልደበረሽ ብለዋት እንግዲህ አረ ደስ ይለኛል ለአንተ ችግር ከሌለው እኔ ደስ ይለኛል ብሏት እንግዲህ ተያይዞ ወጡ ፍቅርን ሊያገኟት። ከዛም በኋላ ፍቅርን አገኟት። ፍቅርን ሰላም ካሏት በኋላ መዝገቡ ወይም ደግሞ ጆሮ የት ነው ያለው ብላ ስትጠይቅ እስር ቤት ነው ስትላት እንግዲህ ሀኒቾ በጣም እንደነቀጠችው አባዬ ያለ ምክንያት አይደለም መዝገቡ እኔን የዘጋኝ